አንድ ሰው ውጤታማ ኢንቨስተር ለመሆን 3 ነገሮች ያስፈልጉታል ይላል ሮበርት ኪዮሳኪ የአሜሪካዊው ኢንቨስተርና የቢዝነስ አማካሪ ሮበርት ኪዮሳኪ። የመጀመሪያው ናውሌጅ ወይም ኤዱኬሽን ነው፣ እውቀት ነው። ምን ማለት ነው? ስለ ኢንቨስትመንት እውቀት የሚጠይቅ ስራ ነው። ምክንያቱም ገንዘባችንን ስለሆነ ኢንቨስት የምናደርገው ገንዘብን ደግሞ ኢንቨስት ስናደርግ ምን አይነት ነገሮች ላይ ነው ኢንቨስት ማድረግ ያለብን የሚለውን ነገር አዌርነስ ሊኖረን ይገባል ማለት ነው። ኢንቨስትመንት እውቀት የሚጠይቅ ስራ እንደመሆኑ ኢንቨስት ከማድረጋችን በፊት ስለ ኢንቨስትመንት በቂ የሆነ ግንዛቤ በቂ የሆነ አዌርነስ ይዘን መሆን አለበት። ወደ ኢንቨስትመንት ስንገባ በኢንቨስትመንት ውስጥ ይላል ዋረን ቡፌት፣ በኢንቨስትመንት ውስጥ ትልቁ የኪሳራ አደጋ ወይም ደግሞ ሪስክ ተብሎ የሚወሰደው ካለበቂ እውቀት የሚደረግ ኢንቨስትመንት ነው ይላል። ስለዚህ ማንኛውም ሰው ኢንቨስት ከማድረጉ በፊት ምን ማድረግ አለበት ማለት ነው? በቂ የሆነ ግንዛቤ በቂ የሆነ እውቀት ይዞ ወደ ኢንቨስትመንት መግባት አለበት ማለት ነው። ካለ እውቀት ወደ ኢንቨስትመንት በምትገቡበት ሰዓት ወይም ደግሞ ኢንቨስት በምታደርጉበት ሰዓት ትልቅ የሆነ ሪስክ ውስጥ ትገባላችሁ ማለት ነው። እንግዲህ ኢንቨስት ከማድረጋችሁ በፊት ሊኖራችሁ የሚገባው የመጀመሪያው ነገር በቂ የሆነ እውቀት ነው ወይም ኤዱኬሽን ነው። ወደ ሁለተኛው እንሂድ። ሁለተኛ የሚያስፈልጋችሁ ነገር ወደ ኤክስፔሪየንስ ነው፣ ልምድ ነው። እንግዲህ ኤክስፔሪየንስ በትንሽ ተጀምሮ በተሞክሮ እያደገ የሚሄድ የኢንቨስትመንት ሀቢት ወይም ደግሞ ልማድ በውስጣችን መገንባት አለበት ይላል። ምን ለማለት ነው? ኢንቨስትመንት እውቀት የሚጠይቅ ስራ ነው። ከእውቀት ወደ ተግባር መሸጋገር አለበት። ከእውቀት ወደ ተግባር ሲሸጋገር ደግሞ ኤክስፔሪየንስ ሊኖረን ይገባል ማለት ነው። በትንሹ እየጀመረን ወደ ትልቅ እያደገ የሚሄድ እየሰፋ የሚሄድ የኢንቨስትመንት እውቀት ሊኖረን ይገባል። ይሄ ትልቁ ነገር ነው። ስለዚህ የተወሰነ ገንዘብ ካላችሁ ያንን የተወሰነ ገንዘብ የተለያዩ ድርጅቶች ላይ የተለያዩ አክሲዮኖች ላይ ኢንቨስት እያደረጋችሁ ገንዘቡን ኢንቨስት ማድረግ ገንዘቡን መለማመድ ወይም ደግሞ በትናንሽ ገንዘቦች በ1000 ብር ሊሆን ይችላል፣ በ2000 ብር፣ በ3000 ብር፣ በ5000 ብር፣ በ10000 ብር ኢንቨስትመንት መለማመድ ያስፈልጋል። ካለበቂ ልምምድ ካለበቂ ኤክስፔሪየንስ በ100,000 እና በሚሊዮን የሚቆጠር ኢንቨስትመንት ውስጥ መግባት የለባችሁም ማለት ነው። ስለዚህ ኤክስፔሪየንስ ሊኖራችሁ ይገባል። እንግዲህ ኤክስፔሪየንስ የማይታይ ሀብት ነው። ያ ማለት ይህን የሚታየውን ነገር ወይም ደግሞ የሚታየውን ሀብት የገነባው ወይም ደግሞ ያመጣው የማይታየው እውቀት የማይታየው ኤክስፔሪየንስ ነው። ስለዚህ በኢንቨስትመንት ውስጥ ልምድ ሊኖራችሁ ይገባል ማለት ነው። አንድ ሰው ውጤታማ ኢንቨስተር ለመሆን የሚያስፈልገው ሁለተኛው ነገር ኤክስፔሪየንስ ነው። ወደ ሶስተኛው ስንሄድ ሶስተኛ ኢንቨስተር ለመሆን የሚያስፈልጋችሁ ነገር ኤክሰስ ካሽ ነው ወይም ደግሞ ገንዘብ ነው። ምን ለማለት ነው? እንግዲህ አንድ ሰው ኢንቨስተር ለመሆን ሲያስብ ወይም ደግሞ ኢንቨስተር ሆናለሁ ብሎ ወደ ኢንቨስትመንቱ ሲገባ ተረፈ ገንዘብ ሊኖረው ይገባል። ያ ማለት ከወርሃዊ ወጪ ወይም ለፍጆታ ከምናወጣው ወጪ የተረፈ ወይም ከዛ እየቀነስን የምናስቀምጠው ገንዘብ ሊኖረን ይገባል። እንግዲህ ሁለት አይነት የገንዘብ ማምጫ መንገዶች አሉ። ለኢንቨስትመንት የሚሆንን ገንዘብ በሁለት መልኩ ማዘጋጀት እንችላለን። መጀመሪያው ከወርሃዊ ወጫችሁ ወይም ደግሞ ከፍጆታችሁ ላይ የተረፈ በሴቪንግ አካውንታችሁ ላይ ታስቀምጡና ያ ከሴቪንግ አካውንቶች ላይ ያጠራቀማችሁትን ገንዘብ ኢንቨስት ማድረግ ነው። ሁለተኛው ደግሞ ለወርሃዊ ገቢያችሁ ለኢንቨስትመንት በቂ የማይሆን ከሆነና ለመቆጠብ ወይም ደግሞ ከፍጆታ የማያልፍ ከሆነ ሳይድ ህስሎችን መስራት ሳይድ ቢዝነሶችን መጀመር ነው። ለምሳሌ አንድ ሰው በአንድ ወር ውስጥ የሚያገኘው ገቢ አለ። ለፍጆታ ብቻ ከሆነና ለኢንቨስትመንት የማይበቃችሁ ከሆነ ቀጥታ ምን ታደርጋላችሁ መሰለ? ያንን ያገኛችሁትን ገንዘብ ሌላ በትርፍ ጊዜያችሁ ሌሎች ስራዎችን በመስራት እነዛን ስራዎች ከምታገኟቸው ገቢዎች ውስጥ ሌሎቹን ገንዘቦች እነዛን ገንዘቦች ወስዳችሁ ተለያየ ነገር ላይ ታርጉታላችሁ ወይም ደግሞ እነዛን ገንዘቦች ወስዳችሁ ሴቪንግ አካውንታችሁ ላይ ታስቀምጣላችሁ ማለት ነው። እነዛን ሳይድ ሀስል አሉ፣ የተለያዩ የቢዝነስ መሰሩባቸው መንገዶች አሉ። ያኛው ለፍጆታችሁ ይሆናል። ለኢንቨስትመንት የምትጠቀሙበትን ገንዘብ ግን የተለያዩ ሳይድ ቢዝነሶችን እየሰራችሁ ያንን ገንዘብ ወስዳችሁ ምን ታረጉታላችሁ ማለት ነው? እዛ ነገር ላይ ኢንቨስት ታረጉታላችሁ ማለት ነው። ወይም ሴቪንግ አካውንታችሁ ላይ ታስቀምጡታላችሁ። ሴቪንግ አካውንታችሁ ላይ ካስቀመጣችሁት በኋላ ደግሞ ቀጥታ ወደ ምን ታስገቡታላችሁ? ወደ ኢንቨስትመንት ታሸጋግሩታላችሁ ማለት ነው። ስለዚህ ውጤታማ ኢንቨስተር ለመሆን ምን ያስፈልጋል ብለናል? እውቀት ያስፈልጋል፣ ኤክስፒሪየንስ፣ ከዛ ኤክሰስ ካሽ ወይም ደግሞ ገንዘብ። ስለዚህ እነዚህን ነገሮች ይዛችሁ ነው ወደ ኢንቨስትመንት ውስጥ መግባት የሚገባችሁ ማለት ነው። እንግዲህ በሀገራችን ስለ ኢንቨስትመንት የሚሰጠው ስለ ኢንቨስትመንት ያን ያህል አብዛኛው ሰው ትልቅ የሆነ አዌርነስ የለውም።
ይሄ ቻናል ደግሞ በዋናነት የሚሰራው ኢንቨስቲንግ ላይ ነው። ገንዘብ ኖሯችሁ ገንዘባችሁ እንዴት አድርገው ማሳደግ እንዳለባችሁ ከዚህ በኋላም በጣም በርካታ ቪዲዮ ሰራላችኋለሁኝ። አሁንም ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።